ውድ ተመልካቾቻችን የሐምሌ ወር አስጨናቂ ብርድና ዶፍ ዝናብ አዲስ አበባን በኃይል እየደበደባት ነው። በታሪካዊቷ ፒያሳ ሰፈር የቆዩት ወርቅ ቤቶች የሚያንጸባርቁት የኒዮን መብራት በዝናቡ የተጠለቀለቀው አስፋልት ላይ ወድቆ አስፈሪ ውበት ፈጥሯል። ነፋሱ አጥንት ድረስ ዘልቆ ይገባል። በዚህ ጨለማና አደገኛ የክረምት ምሽት ሄርሜላ ከሲኒማ ኢምፓየር ፊት ለፊት ባለው አስፋልት ዳርቻ ቆማለች። ከስራ ብዛት የተነሳ የደከመው ገላዋን በትልቁ የቆዳ ቦርሳዋ ከዝናቡ ለመከለል ትታገላለች። የለበሰችው ሰፊ የዝናብ ካፖርትና ከስሩ ያለው ጥቁር አረንጓዴ ሸሚዝ ብርዱን ሊቋቋሙት አልቻሉም። ጥቁር ጫማዋ በጭቃና በውሃ ተዘፍቋል። ፀጉሯ በዝናቡ ርሶ ፊቷ ላይ ተለጥፏል። እያንዳንዱ ሰከንድ እንደ ሰዓት እየረዘመባት የጠራችውን ታክሲ በናፍቆት ትጠብቃለች። በዝናቡ መሃል አዲስ አበባ ውስጥ እንደ ልብ ከሚታዩት መኪኖች ጋር ተመሳስሎ ማለፍ የሚችል ነገር ግን አንዳች የተለየና ድብቅ ግርማ ሞገስ ያለው ጥቁር ቶዮታ ኮሮላ መኪና ያለምንም ጩኸት ዝናቡን እየሰነጠቀ መጥቶ ልክ እሷ ፊት ለፊት ይቆማል። የዝናቡ ጠብታዎች በመኪናው ጥቁርና ለስላሳ አካል ላይ እንደ ሁለተኛ ቆዳ ተለጥፈው ወደ ታች ይንሸራተታሉ። መስታወቶቹ በከፍተኛ ጥንቃቄ የተቆሩና ከውስጥ ያለውን ሚስጥር አጥብቀው የደበቁ ልክ እንደ ተንቀሳቃሽ ሚስጥር ናቸው። የመንገዱ ዳር መብራቶች በመኪናው ገላ ላይ ሲያርፉ መኪናውን ወደ ተንቀሳቃሽ ጥላነት ይቀይሩታል። ሄርሜላ በብርድ ከመንቀጥቀጧ የተነሳ ምንም ሳታመነታ መኪናው የጠራችው ታክሲ እንደሆነ በማሰብ በሩን ስባ ተከፍተዋለች። ወደ ውስጥ ስትገባ የፒያሳው ጫጫታና የዝናቡ ድምፅ በድንገት ይቋረጣል። የኔ ቪዥን ቤተሰቦች ሄርሜላ መኪና ውስጥ ስትቀመጥ የተሰማት ድባብ የትኛውንም ታክሲ አይመስልም። ክፍሉ እጅግ በጣም ጠባብ፣ ነገር ግን አሳሳች የሆነ እርጋታ የሰፈነበት ነው። በጥንቃቄ የተሰፉት ለስላሳ ጥቁር የቆዳ ወንበሮች የመኪናውን ደብዛዛ ብርሃን ውጠውታል። ወደ አፍንጫዋ የመጣው በዝናብ የረጠበ ጨርቅ እጅግ ንጹህ የሆነ የመኪና ውስጥ ጠረንና ልክ መጠን ያለው ውድ የኮሎኝ ሽታ ነው። እዚህ ውስጥ ምንም አይነት የተጋነነ ወይም ጩኸት የበዛበት ነገር የለም። እያንዳንዱ ዝርዝር ነገር ሆን ተብሎና በጥንቃቄ የተዘጋጀ ፍጹም የሆነ ቁጥጥር የሰፈነበት ድብቅ ዓለም ነው። አይኖቿን ስትገልጽ ከፊት ወንበር ላይ የተቀመጠውን ሰው ትመለከታለች። የለበሰው ጥቁር ግራጫ ሸሚዝና አቀማመጡ የአንድን ተራ ታክሲ ሹፌር ፈጽሞ አይመስልም። ልቧ በኃይል መምታት ይጀምራል። አየሩ ይከብዳል። ስህተት እንደሰራችና የተሳሳተ መኪና ውስጥ እንዳለች ስትገነዘብ ድንጋጤ ሰውነቷን ይወርረዋል። ይቅርታ፣ መኪና ተሳስቼ ነው ብላ እየተንተባተበች ቦርሷን ሰብስባ ወደ በሩ መክፈቻ እጇን ትሰዳለች። ነገር ግን ጣቶቿ መክፈቻውን ከመንካታቸው በፊት የመኪናው በር ቃ ባለ ጊዜ የከባድ ጸጥታውን ድባብ ሰንጥቆ የመኪናው አራቱም በሮች በአንድ ጊዜ ይቆለፋሉ። ድምፁ ልክ እንደ ጠመንጃ ቃታ በውስጧ ያስተጋባል። ሄርሜላ በድንጋጤ ቀጥ ትላለች። ትንፋሿ ይቆረጣል። ከፊት ወንበር ላይ ያለው ሰው በዝግታ አንገቱን ወደ ኋላ ያዞራል። በጨለማው መሃል የሚያንጸባርቁት ጥቁርና በረዶ የሆኑት የካሌብ አይኖች ቀጥታ እሷ ላይ ያርፋሉ። ይህች ጠባብ፣ ጸጥተኛና ሞቃት መኪና ከመጠለያነት ወደ ወጥመድነት ተቀይራለች። በመኪና ውስጥ የሰፈነው ጸጥታ ጆሮን የሚያደነቁር ነው። የሄርሜላ ፈጣንና የተቆራረጠ ትንፋሽ ብቻ የመስተዋቱን ጠርዝ በጉም ይሸፍነዋል። ከፊት ወንበር ላይ የተቀመጠው ካሌብ አይኖቹን ከእርሷ ላይ አላነሳም። በአዲስ አበባ መሬት ስር ባለው አስፈሪው የጥቁር ገበያና የድብቅ ስራዎች ዓለም የካሌብ ስም እንደ አፈ ታሪክ ነው የሚወራው። ከቦሌ እስከ ፒያሳ ያሉትን አደገኛ እንቅስቃሴዎችን በበላይነት የሚቆጣጠር ርህራሄ የሌለውና ጠላቶቹን ያለ ጩኸት የሚያጠፋ ሰው። እሱ ዛሬ በዚች ተራ በምትመስል ጥቁር ኮሮላ መኪና ውስጥ የተቀመጠው መንገደኛ ለማሳፈር አልነበረም። የቅርብ ወዳጆቹ የነበሩና የከዱትን ሰዎች እንቅስቃሴ ለመከታተል ልክ እንደ አዳኝ አውሬ በድብቅ አድፍጦ ነው። የካሌብ ዓለም በደም በክህደት እና በጥርጣሬ የተገነባ ነው። በህይወቱ ውስጥ ለስላሳ ስሜት የሚባል ነገር ቦታ የለውም። ልቡም ልክ እንደዚች መኪና ጥቁርና ብርሃን የማያስገባ ነው። ነገር ግን አሁን ኪት መጣች ሳትባል በዝናብ እርሳ በብርድ እየተንቀጠቀጠችና የደከመ ህይወቷን በትልቁ የቆዳ ቦርሳዋ አቅፋ ይህች ተራ ሴት የጥበቃ ቀለበቱን ሰብራ ገብታለች። ከእርሷ የሚመጣው የዝናብና የቀላል የቫኒላ ሽታ በመኪናው ውስጥ ካለው የባሩድና ውድ ኮሎኝ ጠረን ጋር ይጋጫል። ሄርሜላ ደግሞ ፍጽም የተለየች ናት።
በአራዳ ጊዮርጊስ አካባቢ በሚገኝ አንድ የህግ አማካሪ ድርጅት ውስጥ የምትሰራ ወጣት ጠዋት ማልዳ ወጥታ ማታ መሽቶ እስኪጨልም ድረስ በወረቀቶችና በፋይሎች መሃል ተቀብራ የታመመች እናቷን ለማሳከምና የራሷን ህይወት ለማሸነፍ የምትታገል የዋህ ነፍስ። የሄርሜላ ትልቁ ፍርሃት የሥራ ገደቧን ማለፍ ወይም በዚህ የሐምሌ ብርድ መታመም እንጂ በከተማዋ ስር ስለሚፈሰው ደምና ስለ አደገኛ የገዳዮች ዓለም ምንም የምታውቀው ነገር የለም። ህይወቷን ሙሉ ከስህተት ርቃ በህጉና በስርዓቱ መሰረት የኖረች ሴት አሁን ከህጉ ውጭ በሆነው አደገኛ ሰው እጅ ወድቃለች። በዚህ የኔ ቪዥን ልብ አንጠልጣይ ጉዞ ውስጥ የሁለቱ ተቃራኒ ዓለሞች መጋጨት እጅግ አስፈሪ ነው። አንዱ የሞትና የጥፋት ዓለም መሪ፣ ሌላዋ ደግሞ የንጹህና የተራ ህይወት ተምሳሌት። በአንዲት ጠባብና በተቆለፈች መኪና ውስጥ ተኩላውና በጉ ፊት ለፊት ተፋጠዋል። ካሌብ የሄርሜላን ንጹህነትና ፍርሃት አላየም። ለሱ እሷ ድንገተኛ እንቅፋትና አደጋ ናት፣ መገደል ወይም መወገድ ያለባት ያልታሰበች እንግዳ። ሄርሜላ የተቆለፈውን በር ለመክፈት በድንጋጤ እየታገለች፣ የካሌብ ቀዝቃዛ አይኖች በድንገት ከርሷ ላይ ተነስተው ወደ የጎን መስተዋት ይንሸራተታሉ። በፒያሳው ደብዛዛ የብርሃን ጥላ ስር ከድሮው ኬክ ቤት ጥጋጥግ 3 ረጅም የዝናብ ካፖርት የለበሱ ሰዎች ወደ መኪናው አቅጣጫ ሲራመዱ ይመለከታል። ከካፖርታቸው ስር የደበቁት ረጅምና ከባድ የብረት መሳሪያ በግልጽ ያስታውቃል። ጠላቶቹ መጥተዋል። የሄርሜላ መግባት የካሌብን ድብቅነት አጋልጦታል፣ ነገር ግን ሁኔታዎችንም ቀይሮታል። የካሌብ ቀኝ እጅ በዝግታና ያለምንም ድምፅ ከኮቱ ስር ወዳለው ቀዝቃዛ ሽጉጥ ይንቀሳቀሳል። ሄርሜላ በውስጥ ካለው አውሬ ለማምለጥ ስትታገል ውጪ አድብቶ እየመጣ ያለውን ትክክለኛውን ሞት አላየችም። የጨለማው መጋረጃ ሊቀደድ ሰከንዶች ብቻ ቀርተውታል። ሄርሜላ የተቆለፈውን የመኪና በር ለመክፈት በድንጋጤና በሞት ፍርሃት ትታገላለች። እጆቿ በብርድና በስጋት ክፉኛ ይንቀጠቀጣሉ። እባክህ ልውጣ፣ አትግደለኝ ትላለች። ድምጿ በዝናቡ ጩኸትና በፍርሃት ተቆራርጦ እየወጣ። ከፊት ወንበር ላይ የተቀመጠው ካሌብ ግን ፊቱ ላይ ምንም አይነት ስሜት አይነበብም። ጥቁርና በረዶ የሆኑት አይኖቹ አሁንም ከጎን መስተዋቱ ላይ አልተነቀሉም። በፒያሳው ደብዛዛ የብርሃን ጥላ ስር 3ቱ ጥቁር ካፖርት የለበሱ ሰዎች ኮታቸውን ከፍተው ረጅም የብረት መሳሪያቸውን ሲያወጡና አፈሙዙን ወደ መኪናዋ ሲያዞሩ ይታየዋል። አሁን ሄርሜላን በሩን ከፍቶ ወደ ውጭ ማስወጣት ማለት ቀጥታ ለጥይት ሩምታ አሳልፎ መስጠት እንደሆነ ያውቀዋል። የካሌብ ቀኝ እጅ በዝግታ ወደ መኪናው ማርሽ ይሄዳል። ውድ ተመልካቾቻችን፣ ሞት ከውጪ በገሃድ እያንዣበበ ከውስጥ ደግሞ ፍጹም የማታውቁትና የሚያስፈራ ሰው በህይወታችሁ ላይ ሲፈርድ ያች ጠባብ መኪና ከመቃብር በምን ትለያለች? ሄርሜላም በዚች ጠባብ የሞት ቀለበት ውስጥ ሆና ከመንቀጥቀጥና ከማልቀስ ውጪ የተለየ ምርጫ አልነበራትም። የትም አትሄጂም። የካሌብ ድምፅ ለመጀመሪያ ጊዜ የመኪናውን ከባድ ጸጥታ ሰነጠቀው። ቃላቶቹ እንደ ጅራፍ ሹል፣ ነገር ግን ምንም አይነት መሸበር ወይም ድንጋጤ የማይታይባቸው ነበሩ። ሄርሜላ ዞር ብላ ልትጮህ ስትል ያቺ ጸጥተኛ የነበረች ጥቁር ኮሮላ ሞተሯ እንደ አውሬ አጉረመረመ። መኪናዋ የዝናቡን ውሃ እያቦነነች የፒያሳን ጠባብ መንገድ ሰንጥቃ ወደፊት ተወረወረች። በዚሁ ቅጽበት ክራክ የሚል የጥይት ድምፅ አየሩን ቀደደው። የመኪናው የኋላ መስታወት በኃይለኛ ድምፅ ተሰባብሮ እንደ በረዶ ፍርፋሪ ሄርሜላ ላይ ፈሰሰ። ነፋሱና ዝናቡ ከተሰበረው መስታወት ወደ ውስጥ እየገባ የሞቀውን የመኪናውን አየር አበረደው። ሄርሜላ በከፍተኛ ድንጋጤ እየጮኸች ፊቷን በእጆቿ ሸፍና ወደ ለስላሳው ጥቁር የቆዳ ወንበር ስር ተደፋች። የካሌብ መረጋጋት ግን የሰው ልጅን ተፈጥሮ የሚፈታተነው ነው። መኪናዋን በከፍተኛ ፍጥነት እያሽከረከረ ከኋላ የሚያሳድዱትን ገዳዮች እንቅስቃሴ በስባሪው መስታወት ይከታተላል። ይህን አደገኛ የጥይት ሩምታ ልክ እንደ ተራ የዕለት ተዕለት ክስተት ነው የሚያስተናግደው። ዝቅ በይ ይላታል፣ አይኖቹ አሁንም በመንገዱ ላይ እንደተተከሉ። ጥቁር ኮሮላዋ በአዲስ አበባ ማታ ትራፊክ ውስጥ እንደ አሳ እያሾለከች ከሚከተሏት ገዳዮች እይታ ለመሰወር ትጥራለች። እጅግ ውድ የሆኑና ለማምለጥ የተሰሩ መኪኖች ብቻ ሊያደርጉት የሚችሉትን አደገኛ መታጠፍ ካሌብ በዚች ተራ በምትመስል መኪና ያለምንም ጥረት ያደርገዋል። የጠላቶቹ መኪና ከኋላቸው እያሳደዳቸው፣ የጥይት ድምፅ ከዝናቡ ጩኸት ጋር ተቀላቅሎ ይሰማል። ካሌብ የኮሮላዋን መሪ በኃይል እየጠመዘዘ መብራት ኃይልን አቋርጦ ወደ ቦሌ የሚያመራውን ሰፊ አስፋልት በከፍተኛ ፍጥነት ይይዘዋል።
የባሩድ ጠረን የመኪናውን ንጹህ የኮሎኛ አየር በከለው። ሄርሜላ በሕይወቷ አይታውና ሰምታው የማታውቀው አደገኛ ዓለም ውስጥ በአንዲት ቅጽበት ተዘፍቃለች። ከደቂቃዎች በፊት የታመመች እናቷን እያሰበች የነገ ስራዋን እያሰላሰለች ታክሲ ስትጠብቅ የነበረችው የዋህና ጠንካራ የሕግ ባለሙያ አሁን የሞት ሽታ በተሞላበት መኪና ውስጥ የዚህ የኔ ቪዥን ታሪክ ዋና ገጸ ባህሪ ሆናለች። መኪናዋ ከከተማዋ እምብርት እና ከፖሊስ እይታ በፍጥነት እየራቀች ጥበቃ ወደ በዛበት የካሌብ ሚስጥራዊ ምሽግ ወዳለበት ወደ አያት አቅጣጫ በጨለማው ውስጥ ትገሰግሳለች። የሄርሜላ ዕጣ ፈንታ አሁን ሙሉ ለሙሉ የተቆለፈችበት መኪና ውስጥ ካለው ልቡ እንደ ድንጋይ ከጠጠረው ነገር ግን በእሳት ዝናብ ውስጥ ከሞት አፋፍ ካዳናት አደገኛ ሰው እጅ ላይ ወድቋል። የጥይት እሩምታውንና የሞት ጥላን አቋርጦ የተሰባበረው ጥቁር ኮሮላ አያት አካባቢ ወዳለው ጭር ያለና ጥበቃ ወደ በዛበት ግዙፍ ግቢ ይደርሳል። ዝናቡ አሁንም በኃይሉ ይዘንባል። ግዙፍ የብረት በሮች በኤሌክትሪክ ኃይል ሲከፈቱ መብረቅ ሰማዩን ሰንጥቆ የቤቱን አስፈሪ ግርማ ያሳያል። ግቢው ውስጥ በዝናብ ካፖርት የተሸፈኑ ዘመናዊ መሳሪያ ያነገቡ ዘቦች እንደ ጥላ ይንቀሳቀሳሉ። መኪናዋ ቆመች። ሞተሩ ሲጠፋ የተሰበረው መስታወት ላይ የሚያፏጨው ነፋስ ብቻ ይሰማል። ውድ ተመልካቾቻችን ካላሰቡት የሞት አፋፍ ተርፎ ሕግና ስርዓት ወደማይሰራበት የጨለማ እስር ቤት በድንገት መግባት ምን ያህል ልብን ያደማል። ሄርሜላ በመኪናው ወለል ላይ ተንበርክካ የተሰባበረው የመስታወት ስባሪ በፀጉሯና በልብሷ ላይ ተበትኗል። ትንፋሿ አሁንም በድንጋጤ ይቆራረጣል። የካሌብ ቀኝ እጅ የሆነው አቤል የተባለ ግዙፍ ሰው ሄርሜላ ወዳለችበት የመኪና በር ጠጋ ብሎ በሩን ይከፍተዋል። ካሌብ በዝግታና በሙሉ እርጋታ ከመኪናው ይወርዳል። ፊቱ ላይ ምንም አይነት የድንጋጤ ምልክት የለም። ልክ ስራ ውሎ እንደመጣ ተራ ሰው ጃኬቱን ያስተካክላል። በመቀጠልም ወደ ሄርሜላ ዞሮ ውረጂ ይላታል። ድምፁ ከሚዘንበው በረዶ በላይ ይቀዘቅዛል። ሄርሜላ መላ ሰውነቷ እየተንቀጠቀጠ አልወርድም፣ አንተ ማነህ? እኔ የሕግ ባለሙያ ነኝ። ሕግ ታውቃለህ? ታግቼ ዝም ብዬ የምቀር ይመስልሃል? እከሳለሁ ብላ በድንጋጤ ትጮኻለች። ድምጿ ግን በዚህ የኔ ቪዥን አስፈሪ ዓለም ውስጥ እንደ ገደል ማሚቶ ከንቱ ነው። ካሌብ አይኖቹን በጠባቧ መኪና ውስጥ ተኩሮ ሕግ እዚህ ግቢ በር ላይ ያበቃል፣ ውረጂ ብሎ ትዕዛዙን ይደግመዋል። በዚህ ሰዓት ከዋናው ቤት በር ላይ አንዲት አረጋዊት ሴት እየተቻኮሉ ይወጣሉ። እማማ ትዕግስት ይባላሉ። ካሌብን አሳድገው በዚህ የደም ዓለም ውስጥ ብቸኛዋ የርኅራሄ ምልክት የሆኑ እናት። አይኖቻቸው ሄርሜላ ላይ ሲያርፉ በድንገት የነበረው የፍርሃት ድባብ ይቀየራል። ካሌብ የኔ ልጅ፣ ፈጣሪ ይመስገን፣ ይህች ቆንጆ ማናት? በመጨረሻም የልብህን አገኘህ? ለምን በዝናብ እዚህ አቆየሃት? እያሉ በደስታ ወደ ሄርሜላ ይመለከታሉ። ሄርሜላ ግራ በመጋባት እማማ እኔ የሱስ ሴት አይደለሁም፣ በስህተት ገብቼ ታግቼ ነው ብላ ልትከራከር ስትሞክር ካሌብ በኃይል ያቋርጣታል። የተረጋጋው ፊቱ በድንገት ወደ አደገኛ ቁጣ ይቀየራል። ወደ እርሷ ጠጋ ብሎ ከማንም በላይ በሚያስፈራ ድምፅ አሁን የገባሽበትን ዓለም አታውቂውም። ፒያሳ ላይ ያጠቁን ሰዎች ፊትሽን በሚገባ አይተውታል። አሁን አንቺን የሚያውቁት እንደኔ ሴት ነው፣ የኔ ብቸኛ ድክመት። ከዚህ ግቢ አንድ እርምጃ ብትወጪ ጠላቶቼ ገድለው መንገድ ላይ ይጥሉሻል። 10 ደቂቃ በሕይወት አትቆይም። ምናልባትም ተከትለውን መጥተው ይሆናል ይላታል። ሄርሜላ ቃላቶቹ እንደ መብረቅ ሲያርፉባት ዓለም በዙሪያዋ ሲሾር ይሰማታል። ከመቼውም ጊዜ በላይ ወደዚህ ወደማታውቀው አደገኛ ሰው ሕይወት ውስጥ ያለ ፍላጎቷ መግባቷንና ዕጣ ፈንታዋ ከሱ ጋር መቆራኘቱን ትገነዘባለች። እማማ ትዕግስት ግን የካሌብን ቃላት ወደ ጎን በመተው የሄርሜላን እጅ ይዘው ነይ የኔ ልጅ፣ ብርዱ ይገድልሻል፣ እርቦሻል ደግሞ ብለው ወደ ቤቱ ውስጥ ይጎትቷታል። ወደ ቤቱ ስትገባ በውስጡ ያለው እጅግ ውድና ሞቅ ያለ የቤተ መንግስት ድባብ ውጪ ካለው የደምና የጥይት ዓለም ጋር ፈጽሞ ይጋጫል። ይህ ግዙፍ ቤት ለሄርሜላ መሸሸጊያዋ ነው ወይስ ዘላለማዊ እስር ቤቷ? የሕግ ባለሙያነቷስ በዚህ ሕግ አልባ ግቢ ውስጥ ምን ሊጠቅማት ይችላል?